እንደ ስሙ ወርቅ ነው። እውነት ለመናገር ከዚህ በፊት ቅዳሜና እሁድን አብዛኛው ሰራተኛ በቤቱ ስለሚያሳልፍ ሰኞ ሲገባ እንደ ድብርት ነው በሁለቱ ቀን ስሜት ማለት ነው። ወርቃማ ሰኞ ለሁሉም ሰራተኛ ብሩህ ነው፣ ተስፋ ነው። ሳምንቱ ሙሉ በተስፋ ተቀብሎት የሚሰራበት ነው። ይህም ብቻ ሳይሆን አንድነትን የፈጠረ አብሮነትን የፈጠረ መተሳሰብን የፈጠረ ሰኞ ደርሶ ሰራተኛው እስኪገናኝ ድረስ የእውነት ይነፋፈቃለን። ጥሩ ስሜት ነውና ያለው። በዛም ደግሞ አንዳንድ ነገሮች የተስተካከሉ ያልተስተካከሉ ክፍተቶች፣ ጠንካራ ደካማ ጎኖችም ይታያሉ በሰነዱ ላይና ውጤትን ከማምጣት አንጻር ትልቅ ሚና አለው። ወርቃማ ሰኞ ውጤትን ብቻ ሳይሆን ሰራተኛውንም አንድ ከማድረግ ወደ አንድ ከማምጣትም አንጻር የተሻለ ነው እምነት ነው ያለኝ። ወርቃማው ሰኞ መድረክ ከሚቀርቡት ሰነዶች ለሰራተኛው ግብዓት የሚሆኑ ናቸው። ከእውቀት ከስራ ልምድና ከክህሎት አንጻር የሚታዩ ናቸው። ዛሬ እየቀረበ ያለው አገልግሎት አሰጣጥን በተመለከተ ነው። ስለዚህ ሰራተኛው አገልግሎት ምንድነው፣ አገልግሎት ለማን ይሰጣል የሚለው ተረድቶ አገልግሎት እንዲሰጥ ግብዓት ስለሚሆን ከዚህ ባሻገር ደግሞ ያው የህይወት ተሞክሯቸውን የሚያቀርቡበት መድረክ ስለሆነ ብዙ ጠቀሜታ አለው ብዬ ነው የማስበው። ብዙም ለውጥ አምጥቶልናል። እንደኛ በሰዓቱ ጠብቀን በሰዓቱን ነው እናከናውነው። ሰውም በጉጉት ነው የሚጠብቀው። የተለያየ ኤክስፒሪየንስ የሚቀርብበት ስለሆነ ለተቋሙም ለሰራተኛውም እንደ ግብዓት ነው። ከተለያየ ባክግራውንድ የመጣ ሰራተኛ ስላለ በማያውቀው ነገር ላይ ስለ ፋይናንስ አንዱ ከአንዱ የተሻለ ልምድ እየወሰደ የመጣንበት ነው። የዛሬውን ብናይ አሁን ስለ አገልግሎት አሰጣጥ ነው። ምን ይላል፣ መርሆቹ ምንድን ናቸው፣ አገልጋይ ማን ነው፣ ተገልጋይ ማን ነው፣ እነዚህን ያው ሰራተኛው ተረድቶ አገልግሎት እንዲሰጥ የተቀላጠፈ አገልግሎት እንዲሰጥ ያደርጋልና በጣም ጠቀሜታ አለው። በሌሎችንም የቀረቡት ሰነዶች እስካሁን የመጣው ነው ሊደርሺፕ ላይ ማርቼትን አስመልክቶ በተለያየ ፕሮግራም ነው ያቀረብነውና ብዙ ግብዓት እያገኘንበት ነው ያለነው። ጠቀሜታው የላቀ ነው ለማለት እወዳለሁ። ወርቃማ ሰኞ ከተጀመረ ጀምሮ ሰራተኛ መሀል ተነሳሽነት ፈጥሯል። ጠዋትም ለመግባት የስራ ሰዓትን ለማክበር አንጻር አብሮ የመኖር መግባባትን ከመፍጠር አንጻር በጣም ተጽዕኖ እንደፈጠረ ብዙ ልምድ የወሰንበት እንትን ነው ያለን። ለምን መሰለህ፣ አሁን ከኛ መሀል ምን እውቀት እንዳለ፣ ምን መናገር እንደሚችል ሰው፣ ምን ማስተማር እንደሚችል ሰው በጣም እያየን ነውና የሰው ልምድም እያየ የራሳችን ልምድም እያካፈልን ነው እና በጣም ጥሩ ተነሳሽነት ፈጥሯል። ከዛ መሀል ደግሞ አሁን እኛ እንደኛ ተቋም ቴክኒካሊ የሆኑ ስራዎችን አጉልተን ለማስተማር ለማሳየት የሄድንበት አግባብ በጣም ጥሩ ነውና ወርቃማ ሰኞ ለስራም ለሰራተኛም ለሁላችንም በጣም ጥሩ ርዕስ ነውና ጥሩ ነው። እኛ አሁን ጠዋት እንደገባ ሰኞ ጨለማ ተብሎ ነው የሚታየውና አሁን ወደ ወርቃማ ሰኞ ተቀይሮ ሰው ጠዋት ገብቶ ጥሩ ነገር ተምሮ ወደ ስራው እንዲገባ የፈጠረ አግባብ በጣም ጥሩ ነው። አገልግሎት አሰጣጡን ለማሳለጥም ጥሩ ነው። ወርቃማ ሰኞ ያው ብዙ ለውጦች አምጥቷል። ማለት ልክ የወርቃማ ሰኞ ቀን ላይ ሁሉም ባለሙያ ማለት ይቻላል ደስተኛ ሆኖ ቀናን ጠብቆ ነው በጠዋት መጥቶ ፕሮግራሙን ለማካሄድ የሚመጣው ማለት ነውና ሌላው በስራችን ላይ ተነሳሽነትን ትልቅ ተነሳሽነትን ፈጥሯል። እርስ በርስ ያለን መከባበር፣ መፈቃቀር፣ መተባበር ላይ ትልቅ ለውጥ አምጥቷል። በተጨማሪ የሚቀርቡ ሰነዶች በራሳቸው እኛን ቢውልድ የሚያደርጉ ናቸው። በሰነድ ደረጃ ፕሪንት ተደርገው ተቀምጠዋል። ብዙ ማህበራዊ ለውጦች አምጥቷል ብዬ አስባለሁ እንደ ጽህፈት ቤት። ለዚህም ማሳያ ልዩ ቲሸርትም የወርቃማ ሰኞ ቲሸርት አሳትመን አስመርቀናል። በዛ ልክም ደግሞ ሰው ማን ነው የሚያቀርበው በጉጉት ፔጃችን ላይ ሁሌ ገብተው አይተው ርዕሱ ላይ ተወያይተው ቀድመው አንብበውት መጥተው ነው እችን ፕሮግራም ስናረግ ሀሳብ እያነሱ ደስ በሚል ሁኔታ እያቀረብን እንገኛለን። አሁን የመጀመሪያውን የእጣ ጨርሰን ዛሬ ሁለተኛውን ተርም ለማስቀጠል እጣ አውጥተናል እና በፍቅር ደስ ብሏቸው ነው የሚጠብቋት እችን ቀን እና ሰራተኛ ውስጥ ትልቅ ተነሳሽነት ስራ ላይም እንደተባለው ወርቃማ ሰኞ እንደኛ ጽህፈት ቤት ግቡን መጥቷል ብዬ አስባለሁ። ሳምንቱን ወርቃማ አድርጎ ከመጀመር አንጻር
ሁሉም በተነሳሽነት ደስ ብሎት ነው ወደ ስራ የሚገባው። ሳምንቱም እኛ ጋር ብዙ ሰዎች እንደውም እንትን ሲሉን ሳምንቱን ሙሉ እናንተ ጋር ወርቃማ ሰኞ ነው የሚመስለው ይሉናል። እና እውነትም ሰኞን በጥሩ መንፈስ ጀምረን እስከ አርብ እያስኬድ ነው እንገኛለን።